በጣም በርካታ ሰዎች በሁለት ወር ውስጥ በፌስቡክ 10,000 ፎሎወር ማፍራት የማይቻል ይመስላቸዋል። ብዙዎች ዩቲዩብ ላይ 1,000 ሳብስክራይበር ለመድረስ የሚፈጁትን ወራትን አይተው ፌስቡክም እንደዛው ከባድ ይመስላቸዋል። ግን እውነታው ፌስቡክ ከዩቲዩብ የበለጠ ተጠቃሚ ስላለው አብዛኛው ሰው ኦንላይን ለመዝናናት ሲፈልግ ሁሉም ሰው ዩቲዩብ ከመሄድ ይልቅ ወደ ፌስቡክ የሚሄድ ሰው ይበልጣል። በዛ ላይ የፌስቡክ አልጎሪዝም ደግሞ ቪዲዮዎቻችን ለብዙ ሰዎች በፍጥነት የማድረስ ወይም ቫይራል የማድረግ አቅሙ በጣም ከፍተኛ ነው። በዛሬ ቪዲዮ እንዴት በአጭር ጊዜ ውስጥ 10,000 ፎሎወር ገብታችሁ ክፍያ ማስጀመር እንደምትችሉ ቀላል መንገድ አሳያችኋለሁ። በመጀመሪያ ግን ኢትዮጵያ ውስጥ ሆናችሁ እንዴት በፌስቡክ ሞኔታይዝ እንደምታደርጉ ግልጽ በሆነ መንገድ እና እያንዳንዱ ማድረግ ያለባችሁ ነገሮች ቪዲዮ ሰርቻለሁ፣ ገብታችሁ እዩት። ዛሬ በፌስቡክ ከዜሮ ተነስተን እንዴት በአጭር ጊዜ ክፍያ ወደምናገኝበት 10,000 ፎሎወር እንደምንደርስ 4 ቀላል መንገዶች አሳያችኋለሁ። እስከ መጨረሻ አብራችሁን ቆዩ። አንደኛ የመጀመሪያው ትልቁ ሚስጥር በፍጥነት በፌስቡክ 5,000 ፍሬንዶች መምራት ነው። በጣም በርካታ ሰዎች ፔጅ በመክፈት ብቻ ፎሎወርስ ይጠብቃሉ። እንዲህም ታደርጉ ከሆነ በፌስቡክ አዲስ ከሆናችሁ አዲስ ፔጅ ከፍታችሁ በሁለት ወር ውስጥ 10,000 ፎሎወር መግባት ከባድ ነው። ለዚህ መፍትሄ ደግሞ 5,000 ፍሬንድስ በፌስቡክ ቶሎ መድረስ ነው። 5,000 ፍሬንድስ በአንድ ሳምንት ውስጥ በፍጥነት መግባት ከፈለጋችሁ አዲስ ፕሮፋይል ክፈቱ ወይም ደግሞ ያላችሁን ፕሮፋይል ተጠቀሙ እና መጀመሪያ የፌስቡክ ፕሮፋይል ስትከፍቱ ፌስቡክ በራሱ የአንተ ፕሮፋይል ወደ ብዙ ሰዎች እንዲደርስ በማድረግ ፍሬንድ ሪኩዌስት እንዲጠይቁት ያደርጋል። እናንተ ደግሞ የሚመጣላችሁ ማንኛውም ጥያቄ ሳትመርጡ ፍሬንድ ሪኩዌስትን ተቀበሉ። ለምን መሰላችሁ? የፌስቡክ አልጎሪዝም እናንተ የሁሉም ሰው ጥያቄ ስትቀበሉ ይህ ሰው ሰዎችን የማግኘት ፍላጎት አለው ብሎ ስለሚያስብ ለብዙ አዳዲስ ሰዎችን የእናንተ ስም ፒፕል ዩሜይ ነው በሚል በማስገባት ፍሬንድ ሪኩዌስት እንዲላክላችሁ ያደርጋል ማለት ነው። ከዛ በትንሽ ቀናት ውስጥ የፌስቡክ መጨረሻ የሆነውን 5,000 ፍሬንዶች በቀላሉ ትሞላላችሁ ማለት ነው። ሁለተኛ ደግሞ የፌስቡክ አካውንታችሁ ወደ ፕሮፌሽናል ሞድ መቀየር። እስካሁን ፌስቡክ በራሱ የእናንተ ፕሮፋይል ወደ ሌሎች ሰዎች በማድረስ 5,000 ፍሬንድስ እንድትሞሉ አድርገዋል። ከዚህ በኋላ 5,000 ፎሎወርስ የመጨመር ትልቁ ስራ የእናንተ ይሆናል ማለት ነው። የፌስቡክ ፕሮፋይላችሁ እንዴት ወደ ፕሮፌሽናል ሞድ እንደምትቀይሩት ላሳያችሁ። መጀመሪያ ወደ ፌስቡክ እንገባለን። ከዛ የፕሮፋይላችን ምስል አንድ ጊዜ እንጫናለን። ከዛ እንደዚህ ወደ ፕሮፋይላችን ያስገባናል። አሁን እኔ 2,600 ፍሬንድስ ነው ያለኝ። ከዛ እነዚህ ፍሬንድስ እንዳሉ ወደ ፎሎወር ለመቀየር አንድ ጊዜ በጎን በኩል ያለችው 3 ነጠብጣብ ክሊክ እናደርጋለን። ከዚህ በመቀጠል ተርን ኦን ፕሮፌሽናል ሞድ የሚለውን እሷንም አንድ ጊዜ ክሊክ እናደርጋለን። ከዛ እነዚህ ተጽፈው ያሉ ፌስቡካችን ወደ ፕሮፌሽናል ሞድ ከቀየር ነው ምን ጥቅም እንደምናገኝ የሚገልጹ ጽሁፎች ናቸው። እዚህ ጋር ከታች ያለችው ተርን ኦን የምትለውን አንድ ጊዜ ክሊክ እናደርጋለን። አሁን ዌልካም ቱ ፕሮፌሽናል ሞድ የሚለውን ያስገባናል። እሷንም ኔክስት በማለት በመቀጠልም እንደገና ኔክስት እንላለን። ከዛ ወደዚህ ቹዝ ዩር ዲፎልት ኦዲየንስ የሚለውን ቪዲዮ ወይም ፎቶ ወይም ደግሞ የፈለግነውን ነገር ስንጭን ማን እንደሚያያላችሁ ኦዲየንስ የምትመርጡበት ነው። እዚህ ጋር ፍሬንድስ የሚለውን ካደረጋችሁት የምትፖስቱት ነገር የእናንተ ጓደኞች ብቻ ያዩታል ማለት ነው። እዚህ ከታች ከስተም የሚለውን ካደረጋችሁት ደግሞ ፖስት ስታደርጉ ፌስቡክ ራሱ የምትፖስቱት ነገር ማን እንደሚያያላችሁ ፖስት ስታደርጉ ያስመርጣችኋል ማለት ነው። እዚህ ጋር ፓብሊክ የሚለው ካደረጋችሁት ግን የምትፖስት ሁሉ ነገር ወደ ሁሉም ሰው እንዲደርስ ያደርጋል። አሁን እናንተ እዚህ ጋር የምትለቁት ነገር ሁሉም ሰው እንዲያይላችሁ እዚህ ጋር ፓብሊክ ማድረግ አለባችሁ። ከዛ ፓብሊክ የሚለውን ስትጫኑ ቀጥታ ወደዚህ ያስገባችኋል። እዚህ ጋርም ሁሉም ፓብሊክ መሆንና ኦን መሆንን አረጋግጡ። ፌስቡክም በራሱ እንዲህ አድርጎ ነው የሚያመጣላችሁ። በፈለጋችሁበት ጊዜ እየገባችሁ መቀያየር ትችላላችሁ። እነዚህም ለማንኛውም እዚህ ጋር ኮንፊርም የሚለውን እንጫናለን። ይሄንም አንዴ ኔክስት በማለት በመቀጠልም ይችን ኔክስት እንላለን። እዚህ ጋር የእናንተ ፎቶ ፍሬም እንድታደርጉለት ተጠይቃችኋል። ይሄ ዝም ብላችሁ ስኪፕ በማለት በመጨረሻ እዚህ ጋር ኮንግራትስ የሚል ከአሁን በኋላ የእናንተ ፍሬንዶች ወደ ፎሎወርስ ይቀየራል እያለን ነው። ከታች ጎቱ ፕሮፌሽናል ሞድ የምትለዋን ክሊክ እናደርጋለን። ከዛ ወደዚህ ፔጅ ያስገባችኋል። እነዚህ ጽፎች ፌስቡክ በአጭር ጊዜ ውስጥ ፎሎወርስ ለመጨመር ቻሌንጅ የሚሰጠው ነው። ለምሳሌ እዚህ ጋር ኳይክ ቱ ስታርት ኦን ፌስቡክ የሚለውን ተጭነን አፕዴት እንበለውና እዚህ ጋር በአንድ ሳምንት ውስጥ ማሟላት ያለባችሁ ታስክ ነው የሚያስቀምጥላችሁ። እዚህ ከላይ ያለው ክሬት ኒው 3 ፐብሊክ ፖስትስ የሚለው በሳምንት ቢያንስ 3 ፖስቶች ፖስት ማድረግ አለባችሁ። ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ የፈለጋችሁት ፖስት ማድረግ አለባችሁ ማለት ነው። ሁለተኛው ደግሞ የምትፖስት ፖስት በሳምንት 5 ላይክ ማግኘት እንዳለባችሁ የነገራችሁ ነው። ይህ ግዴታ አይደለም፣ ባትሞሉትም ችግር የለውም። ብታረጉት ግን ኦዲየንሳችሁ በፍጥነት እንድታሳድጉ ይረዳችኋል። ሶስተኛና አራተኛ ዝም ብላችሁ ለፏቸው። ይህን አድርጋችሁ ከጨረሳችሁ በኋላ ከፌስቡክ በመሃል በመውጣት እነዚህን ክሊር በማድረግ እንደገና ወደ ፌስቡክ በመግባት ወደ ፕሮፋይላችን በመግባት አንድ ጊዜ እንደዚህ ሪፍሬሽ ታደርጋላችሁ። አሁን የነበሩን የፌስቡክ ፍሬንድስ ሙሉ በሙሉ ወደ ፎሎወርስ ተቀይረዋል ማለት ነው። 2600 ፍሬንድስ ነበሩኝ። አሁን ደግሞ እንደምታዩት ፎሎወርስ ሆኑ ማለት ነው። ከዛ ወደ ላይ ትንሽ ስክሮል በማድረግ የምትፈልጉትን ነገር ፖስት ማድረግ ትችላላችሁ።
ለምሳሌ ሪልስ መልቀቅ ከፈለጋችሁ እዚህ ጋር ሪልስ የሚለውን በመንካት ከታች ክሬት ሪል የሚለውን በመንካት ከጋላሪያችሁ የፈለጋችሁትን ቪዲዮ በመምረጥ ፖስት አድርጋላችሁ ማለት ነው። ታያችሁ እስካሁን የነበሯችሁ 5000 ፍሬንዶች ምንም ሳትለፉ ወደ 5000 ፎሎወር ይቀየራሉ ማለት ነው። ይህ ማለት ግማሽ መንገዱን በአንድ ሳምንት ጨርስ ነው ማለት ነው። አሁን የሚቀሩን 5000 ፎሎወር ለማግኘት ኮንተንት ያስፈልገናል። ከቻልን የራሳችን የሆኑ ኦሪጂናል ቪዲዮዎችን በመስራት ወደ ፌስቡክ መልቀቅ፣ የራሳችን መስራት የማንችል ከሆነ ደግሞ የሪአክሽን ቪዲዮዎችን መስራት። በአሁኑ ጊዜ ደህና የተሻለ እይታዎች የሚያገኙ ቪዲዮዎች የሪአክሽን ቪዲዮዎች ናቸው። በሌሎች ሰዎች ቪዲዮዎች ላይ የራሳችሁን ሀሳብ ወይም የራሳችሁ ስሜት በመጨመር ለመስራት ሞክሩ። ልክ እንደዚህ አይነት የሪአክሽን ቪዲዮዎች ማለት ነው። ፌርጌ ቁጭ ብለህ እየነዳ መኪና ትላለህ እንዴ? እስኪ ጀመር ሽጠውና ሁለት አህያ ገዝተህ እነሱ ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት ባለፈው ኮስታ። ከዛ ደግሞ ቪዲዮዎች በቶሎ ቫይራል እንዲወጥላችሁ ሪልስ ተጠቀሙ። በፌስቡክ ረጅም ቪዲዮ ከመልቀቅ ይልቅ አጫጭር ቪዲዮ ወይም ሪልስ ብትጠቀሙ የበለጠ ቫይራል የማውጣት እድል አለው። ቢያንስ በቀን 1 ወይም 2 ሪልስ ልቀቁ። ሪልስ ቪዲዮዎቻችሁን እናንተ የማያውቁ ሰዎች እንዲደርስ በማድረግ ፎሎወር እንድትጨምሩ ይረዳችኋል። አንድ ቪዲዮ ወይም ደግሞ አንድ ሪል ቫይራል ከወጣላችሁ ከ1000 ፎሎወርስ በላይ የማግኘት እድል አለው። አንድ ቪዲዮ ቫይራል ወጣላችሁ ማለት ደግሞ ሌሎች ከአሁን በኋላ የምትለቃቸው ቪዲዮዎች ቫይራል የማውጣት እድላቸው ከፍተኛ ስለሆነ በአጭር ጊዜ ውስጥ 10000 ፎሎወር ትገባላችሁ ማለት ነው። ስለዚህ ዛሬውኑ ፕሮፋይላችሁን አስተካክሉ፣ የጓደኝነት ጥያቄዎችን ተቀበሉ እና ሪልስ ወይም ደግሞ አጫጭር ቪዲዮዎችን መጫን ጀምሩ። በ2 ወር ውስጥ ውጤቱን ታዩታላችሁ። ከዚህ በመቀጠል ደግሞ ኢትዮጵያ ውስጥ ሆና በፌስቡክ ሞኔታይዝ ለማድረግ ምን ህግ ማሟላት እንዳለባችሁና በፌስቡክ ሞኔታይዝ ለማድረግ የማይፈቀዱ እንዲሁም ማድረግ ያለባችሁን ነገሮች የባለፈውን ቪዲዮን ገብታችሁ እንድታዩት ጠይቃለሁ። ቪዲዮን ከጠቀማችሁ ላይክ፣ ሼር ማድረግን አትርሱ። እንደነዚህ አይነት ተጨማሪ ቪዲዮዎች እንዲደርሳችሁ ሳብስክራይብ እንድታደርጉ በትህትና ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ